ንጋት የማያውቀው ጨለማ እውቀት ውበት ሀብት ዝና ሁሉ ያላት ግን ምንም የሌላት ኢየሱስ አንተ ግን አይደለም ምሽቴን ቀኔን አበራ ዛሬማ አምራልኛል ቀን አሁን ያለው እዛ ነው ያለው ማለት ነው። ስለዚህ እኛም ሽማግሌዎች ልኮ ሶስቱም ቤተሰብም አለ ወንድምም አለ ያቁትም አለ። ስለዚህ በሱ በኩል ያለውን ነገር መናገር የሚችሉ ሰዎችን በዚህ መካከል ምስክርነት ነው ማለት ነው። እንደገናም ደግሞ የቤተክርስቲያን ምስክርነት ተረጋግጦ ከዚህና የእሷና የሱ ቤተክርስቲያን ግንኙነትን አድርገው በመንፈሳዊ ነገሩ ያለው በወረቀት በምን ተናግረው ከዛች ቤተክርስቲያን ጋር ተነጋግረው እዚህ ደረጃ ያደረሱት። ስለዚህ ህይወት ምስክሩ ይሄን ይመስላል። ድንገት ከኔ በለጠ የተሻለ ደግሞ መጨመር የሚችል ካለ ያው እሳቸው መጨመር ይችላሉ። እናመሰግናለን። ያው እሱ ብሎታል። ያጠለቅ ያለ ስለ ህይወቱ መናገር ካስፈለገ ብዙ ማለት ይቻላል። ህይወቱ ራሱ በምስክርነት የተሞላ ልጅ ነው። እግዚአብሔር የሚጠናቀቅለት እግዚአብሔር የሚረዳው ሰው ነው። በምስክርነት ካስፈለገ መከላከያ ውስጥ አልፏል። 2 እና 3 ዓመት መከላከያ ውስጥ ያገለገለ ነው። ከዛ በተጨማሪ ደቡብ አፍሪካ አሁን ሄዶ ባለቀለት ነገር ላይ ማውራት ቀላል ነው። ህይወቱ ራሱ ቅድም እንዳልኩ በምስክርነት የተሞላ ነው። 3 ጊዜ ነው በውስጥ ነበር የሚተላለፈው። 1 ዙር ኬንያ ሄዶ ተመልሶ መጣ። 2ኛ ዙር ታንዛኒያ ሄዶ በቀይ መስቀል ተመልሶ መጣ። 3ኛ ዙር አለቀለት። ሞቱን ስንጠብቅ እግዚአብሔር ደረሰ የሚባለውን ታሪክ ሰምተን ታሪክ ተደረገለት ልጅ ዛሬ ላይ እንደቀላል ይመስላል። ህይወቱ ሁሉ እዛም ሄዶ ብዙ ፈተናዎችና ብዙ ችግሮችን ያየ ነው። እነዛን ሁሉ አይቶ እግዚአብሔር ቀድሞት እግዚአብሔር እየረዳው ያለው ልጅ ነው። ከዛም ባለፈ ደግሞ የዚህ መገናኘት ራሱ በጣም ታሪካዊ ነው። አሁን ዘመኑ በብዙ ነገሮች የተሞላ ነው። ሁላችንም እናውቃለን። ሰፈር ላይ መንደር ላይ ጎጥ ምናምን ነገር በተሞላበት ህይወት እግዚአብሔር በአንድ ስልክ ነገሩን ቀይሮት የእግዚአብሔር እጅ እንዳለ